ሰላም ሰላም እንዴት ናችሁ? የስማርት ኢትዮጵያ ዩቲዩብ ቪዲዮ ተከታታዮች፣ እኔ በጣም ደህና ነኝ። ዛሬ ለየት ባለ ቪዲዮ ይዤላችሁ መጥቻለሁ ማለት ነው። በደንብ ተከታተሉኝ። ከዚህ በፊት አማርኛና እንግሊዝኛ የሰራሁላችሁ ቪዲዮዎች ነበሩ። ዛሬ ደግሞ ምንድን ነው ያመጣሁላችሁ? እንግሊዝኛ ፎር ቢግነርስ። ከዚህ በፊት ኮንሶናንት ቫውል ሌተሮች እንዴት አድርጋችሁ እንደለያችሁ፣ ከዛ በመቀጠል ደግሞ እያንዳንዱ ሌተር ከማን ጋር እንግሊዝኛን በአማርኛ በምናነብበት ሰዓት እንዴት አድርገን ማንበብ እንዳለብን እያንዳንዳቸው ቫውል ኮንሶናንት ሲወስዱ ያለውን ነገር በደንብ አሳይቻችኋለሁ። ያላያችሁ ደግሞ አዲስ የሆናችሁ ደግሞ ወደኋላ ተመልሳችሁ ማየት ትችላላችሁ ማለት ነው። ስለዚህ ዛሬ በእንግሊዝኛ ያመጣሁላችሁ ስለ ፐርሰናል ፕሮናውኖች ነው ማለት ነው። ዴይሊ ዩዝ ፍሬዝስ፣ ሴንተንስስ። ስለዚህ ስለ ፐርሰናል ፕሮናውኖች ስንጠራ ወይም ስንጀምር አይ፣ ዩ፣ ሂ እነዚህ አይ፣ ዩ፣ ሂ፣ ሺ፣ ዊ እና ዘይ ማለት እነዚህ በደንብ የተለመዱ ናቸው። በእነዚህ ፐርሰናል ፕሮናውኖች በመነሳት ነው ዛሬ ይዤላችሁ የመጣሁት። ስለዚህ ለዚህ ዩቱብ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ ሁኑ። እንዲሁም ደግሞ በግል መማር የምትፈልጉ በአጭር ጊዜ ማወቅ መረዳት የምትፈልጉ ልጆች ከታች ባስቀመጥኩላችሁ ስልክ ቁጥር ደውሉ። በደንብ እንተጋገዛለን ማለት ነው። ስለዚህ ወደ ዛሬ ትምህርታችን ስንመለስ አይ ስንል አይ አም ስንል ይሄ ፐርሰናል ፕሮናውን አይ አም ስንል እኔ ነኝ የሚለውን ይገልጽልናል። እኔ ነኝ የሚለውን ነገር ይገልጽልናል ማለት ነው። ዩ አር ስንል ደግሞ አንተ ወይም አንቺ፣ ነህ ወይም ነሽ። ለወንድ ከሆነ አንተ ስንል ነህ የሚለውን ይወስዳል ማለት ነው። አንቺ ስንል ደግሞ ነሽ የሚለውን ይወስዳል። እኔ ዩ አር ስንል እናንተ የሚለውንም ያጠቃልላል። እኔ ዛሬ ባመጣሁላችሁ ሰንተንስ እንድናያቸው የፈለግኩኝ ዩ አር ስንል አንተ ወይም አንቺ በሚሉት በእነሱ በሁለቶቹ እንድትረዱ ስለፈለግኩ ነው ማለት ነው። በቀጣይ በሌላ ቪዲዮ ሰራላችኋለሁ ደንብ ሰፋ አድርጌ። ኦኬ። በመቀጠል ደግሞ ሂ ኢዝ ስንል ምን ማለታችን ነው? እሱ እንደማለት ነው። ኢዝ ስንል ደግሞ ነው። ሰንተንስ ሲመጣ ሰንተንሱ ላይ ነው የሚል ነገር እናገኛለን ማለት ነው። እሱ ነው። አያችሁ፣ እሱ ነው የሚል ነገር ይኖራል ማለት ነው። እንዳትረሷቸው፣ በደንብ እየጻፋችሁ ተለማመዷቸው። ወይም ደግሞ ትርጉሙን ደግሞ ከታች ኮሜንት ስር ላይ ማስቀመጥ ትችላላችሁ። ሌሎችም የምሰጣችሁ ጥያቄዎች አሉ። የተረዳችሁትን ነገር ታስቀምጡልኝ ያላችሁ። ከቻላችሁ በቴሌግራም በኢሞ በዋትሳፕ ደግሞ ብትልኩልኝ አርሜ አስተካክዬ እልክላችኋለሁ ማለት ነው። ኦኬ። በመቀጠል ደግሞ ሺ ኢዝ ስንል ደግሞ ምን እንላለን? እሷ ናት። አያችሁ፣ እዚህ ጋር ሂ ኢዝ ስንል እሱ ነው ያለን አይደለ? ሺ ስንል ደግሞ ምኗ ትቀየራለች? ሴት ስለሆነች እሷ ናት። አያችሁ፣ እሷ ናት ወደ ፊሜል ይሄዳል ማለት ነው። እሷ ናት። በመቀጠል ደግሞ ዊ አር። አያችሁ፣ ዊ አር ሲል ደግሞ ዊ ስንል እኛ እንደማለት ነው። አር ሲል ደግሞ ዊዝን ሰንተንስ ነን እንደማለት ነው። እኛ ነን እንደማለት ነው ማለት ነው። በዚህ መንገድ ተረዱ። እኛ ነን። በመጨረሻ ደግሞ የምናገኘው ዘይ አር። ዘይ ስንል ብዛት ያላቸው ናቸው። ገብቷቸዋል። እነሱ እዚህ ጋር ዊ ስንል እኛንም ያጠቃልላል። ዘይ ስንል ግን እኔን አያጠቃልልም። የስ ዊ ስንል እኔን ያጠቃልልኛል። እዚህ ጋር እንዳትረሱ። እኛ ስንል እኔም የዛ አካል አንደኛው አካል ነኝ ማለት ነው። እነሱ ስንል ግን እኔ የለሁም የዛ አካል አይደለሁም ማለት ነው። በዛ መንገድ ተረዱ። ብዙ ጊዜ ስለሚምታታባችሁ ነው። ዘይ አር ስንል እነሱ ናቸው እንደማለት ነው። እነሱ ናቸው። አያችሁ፣ እነሱ ናቸው። ዘይ አር ስንል እነሱ ናቸው ወደሚለው ይሄዳል ማለት ነው። በመቀጠል ደግሞ ያመጣሁላችሁ ሰንተንስ ዊዝን ሰንተንስ ፐርሰናል ፕሮናውኖችን ስንጠቀማቸው እንዴት ነው የምንረዳው የሚለውን ነገር ነው። በደንብ ተከታተሉኝ። የተረዳችሁትን ነገር ደግሞ ኮሜንት ስር ላይ ከታች ባለው ኮሜንት ስር አስቀምጡልኝ። እንዲሁም ደግሞ በቴሌግራም በኢሞና በዋትሳፕ ብትልኩልኝ አይቼ የሚስተካከል ነገር ካለ አርሜ እልክላችኋለሁ ማለት ነው። ስለዚህ
I am a student ስንል ምን ለማለት ነው? አይ ስንል እኔ እንደማለት ነው። አም ስንል ነኝ እንደማለት ነው ብያችኋለሁ። I am a student ስንል ተማሪ ነው። የስ I am a student ካልን እኔ ተማሪ ነኝ። የስ እኔ ተማሪ ነኝ እንደማለት ነው። I am a student እንላለን ማለት ነው። በደንብ ተረዱት። አይ ስንል እኔ እንደማለት ነው። አም ስንል ደግሞ ነኝ እንደማለት ነው። ስቱደንት ተማሪ ስለሆነ ስለዚህ አንድ ላይ I am a student እንላለን ማለት ነው። So next, you are a brilliant teacher. A brilliant, yes? Brilliant ስንል በጣም ጎበዝ፣ ጥሩ ጭንቅላት ያለው፣ በጣም ጥሩ አስተማሪ፣ yes? እንደማለት ነው። ስለዚህ you are a brilliant teacher ካልን በጣም ጎበዝ አስተማሪ ነው፣ በጣም ጥሩ ጭንቅላት ያለው አስተማሪ ነው እንደማለት ነው። you are a brilliant teacher. you ስንል አንተ እንደማለት ነው። ገባችሁ? you are ስለዚህ a brilliant teacher ስንል በዛ መንገድ ተረዱት ማለት ነው። ኦኬ next, he is a doctor. he ስንል እሱ እንደማለት ነው። he ቅድም እንደተረዳዳ ነው። he is ስንል ደግሞ ነው የሚለውን ነገር ይወስዳል እዚህ ላይ። ገባችሁ? he እሱ ነው ምንድን ዶክተር። ስለዚህ እሱ ዶክተር ነው ብለን ነው ሰንተንሱ ፐርፌክት እንዲመጣ ስንፈልግ እሱ ሐኪም ነው። የስ እሱ ሐኪም ነው። he is a doctor. ኦኬ he is a doctor እንላለን። he is a doctor እሱ ሐኪም ነው። በጣም አሪፍ። በመቀጠል ደግሞ she is my sister. she is my sister ስንል ደግሞ ምን ለማለት ነው? ሺ ስንል እሷ እንደማለት ነው። ሺ እሷ የኔ እህት ናት። የስ እሷ ስንል ሺ ነው። ኢዝ ስንል ናት የሚለውን ነገር ለማሳየት ተፈልጎ ነው ማለት ነው። እሷ ማይ ሲስተር ስንል የእኔ ማይ ማለት የእኔ እንደማለት ነው። ሲስተር እህቴ እንደማለት ነው። እሷ የእኔ እህቴ ናት። ሺ ኢዝ ማይ ሲስተር ብለን በቀላሉ መግለጽ እንችላለን ማለት ነው። ሺ ኢዝ ማይ ሲስተር። ኦኬ ሺ ኢዝ ማይ ሲስተር። ኔክስት ዊ አር ሃፒ። ዊ አር ሃፒ እንላለን። ዊ ስንል እኛ የዛ አካል ነን ማለት ነው። ስለዚህ እኛ ነን የሚለውን ነገር ነው። ገብቷችኋል? ስለዚህ እኛ ደስተኛ ነን። አር የሚለው ነን የሚለውን ነገር በዚህ ሰንተንስ ነን ነው የሚለው ወደሚለው ይሄዳል ማለት ነው። ዊ ስንል እኛ እንደማለት ነው። ሶ ዊ አር ሃፒ ስንል እኛ ደስተኛ ነን። ኦኬ ዊ አር ሃፒ እኛ ደስተኛ ነን ብለን እንረዳለን ማለት ነው በዚህ ሰንተንስ ዊ አር ሃፒ። በመቀጠል ደግሞ ዘይ አር ፍሬንድስ። ዘይ አር ፍሬንድስ። ዘይ ስንል ምን ለማለት ነው? ዘይ ስንል እነሱ። የስ እነሱ እንላለን። ዘይ ስንል እነሱ። አር ፍሬንድስ ስንል እነሱ ጓደኛሞች ናቸው። ፍሬንድ ሚንስ ጓደኛሞች። የስ ፍሬንድስ ሶ እነሱ ጓደኛሞች ናቸው ብለን በቀላሉ እንረዳለን ማለት ነው። እኔ ዛሬ ያሳየኋችሁ ፐርሰናል ፕሮናውኖችን ተጠቅመን እንዴት ሴንተንሶች ጋር በሚመጡበት ማንበብ እንደምንችል ነው። ሶ ኢዚ በጣም። ይህንን ነገር ደጋግማችሁ በመጻፍ በመለማመድ ቴሌግራም መላክ ትችላላችሁ። ኢሞም አለሁላችሁ። ዋትሳፕ ላይም ብትልኩልኝ በደንብ አይቼ አረጋግጬ የምልክላችሁ ይሆናል ማለት ነው። ስለዚህ በቀጣይ በሌላ ቪዲዮ በአዲስ ቪዲዮ እንገናኛለን። ኮሜንት ስር ያላችሁን አስተያየት ጻፉልኝ። ቴንኪዩ በጣም